ጓሮ ቲቪ ተከታታዮቼ ዛሬ እዚህ ፒል ሪጅን እገኛለሁኝ። እንግዲህ ዛሬ መጣ ነው በፒል ሪጅን የአማርኛ ቋንቋን በባጀት በደንብ ተፈቅዶ በፒል ሪጅን ያሉ የኮሚኒቲዎች አበሾች ተሰብስበው በቮለንተር ነው እንግዲህ ይሄን ነገር የሚያደርጉት ልጆቻቸውን ለማስተማር ለማገዝ ባህላቸውን ቋንቋቸውን ለማስተማር ተደራጅተው ነው እዚህ የሚሰሩት ያሉት ምንም ቮለንተር ነው የሚያደርጉት እና ለልጆቻችን ደግሞ ትልቅ ነገር ነውና እስቲ ይሄንን ፕሮግራም ወደ ውስጥ ገብተን ያለውን ነገር እንከታተላለን። ከኔ ጋር ሁኑ። ማሜ ነኝ ጓሮ ቲቪ። ሰላም ተከታታዮቻችን እንደምን አላችሁ? ማሜ ነኝ ከጓሮ ቲቪ። ዛሬ በፒል ሪጅን የአማርኛ ቋንቋን በመንግስት ተፈቅዶላቸው ባጀት ተሰጥቷቸው ይሄንን አደራጅተው አማርኛን ለማስተማር ሌላም የተለያየ ቋንቋ መማር ይችላሉ። ግን ባላቸው ጊዜ ይሄንን ተጠቅመው ይሄንን ፕሮግራም ከሚያዘጋጁት አንዷ ዶክተር ሙሉ አጠገቤ አለች። እስቲ እሷን ጋር ያለንን ቆይታ ተከታተሉን። እንደምን አለሽ ዶክተር ሙሉ? በመጀመሪያ ለተመልካቾቻችን ራስሽን ብታስተዋውቂልን። እሺ፣ እግዚአብሔር ይስጥልኝ። የጓሮ ሚዲያ ዛሬ እዚህ መጣችሁ የኛን ፕሮግራም ለማየት ስለመጣችሁ እናመሰግናለን። እኔ ያው የታወቀ ነው ሙሉ ገለቱ እባላለሁ። እዚህ በፒል ሪጅን አካባቢ በኢትዮጵያን ኮሚኒቲ ውስጥ የአማርኛ ቋንቋ ትምህርትን በስኩል ቦርዱ ተፈቅዶልን እያስተማርን ነው። የዛሬ 5 ዓመት 2018 ነው የተጀመረው ይሄ ፕሮግራም። እስካሁን ቀጥሏል ማለት ነው ለአምስተኛ ዓመት እና በየአመቱ ማለቂያ ላይ ሁሉም ቋንቋ እዚህ የሚማሩ የተለያየ ሀገር ሰዎች የሀገራቸውን ባህል ያሳያሉ። የኛም ዛሬ የኢትዮጵያ ካልቸር ዴይ ተብሎ ልጆቻችን የሀገራችንን ባህል፣ እሴት፣ ሁሉ ነገር ከቋንቋ ጀምሮ ከምግብ ጀምሮ ከአልባሳት ጀምሮ ሙዚቃውን ሁሉን ነገር አሳይተዋል። ዛሬ ይሄ ነው ያለን ዛሬ ፕሮግራም ማለት ነው። ፕሮግራሙን እንዳየሁት በጣም ቆንጆ ነውና እንዴት ላይክ ስትጀምሩት እንዴት ነው የተጀመረው? ትምህርቱ ያው እንደሚታወቀው ትምህርት እዚህ ሀገር በነፃ ነው። ይሄም የውጭ ቋንቋዎች ትምህርት በፒል ሪጅን ስኩል ቦርድ ስር ነው ያለው እና በነፃ ነው ትምህርቱ የሚሰጠው። ትምህርት ቤቱ ነው ሁሉ ነገር የሚደግፈው ማለት ነው። የስኩል ቦርዱ ነው የሚደግፈው። እኛ ምንም እናወጣው ነገር የለም። ወላጆች $20 ብቻ ከፍለው ሬጂስተር ያደርጋሉ ለአመቱ በሙሉ። ከዛ ትምህርቱ ይሰጣል ማለት ነው። እኔ በዚህ በ2 አመት ውስጥ አላስተማርኩም፣ ግን ቮለንተር አደርጋለሁ። አንድ ሌላ መምህር አለ ቲቸር አዳም፣ እሱ ነው የሚያስተምረው። ያ ነው ያለው ነገር። እኔ በተለያየ ነገር በዚህ በ2 አመት ውስጥ በተለያየ ነገር ውስጥ በጣም ቢዚ ሆኜ ስለነበር ከኋላ ሆኜ ነው ይሄን ነገር የምደግፈው ማለት ነው። እንዴት ነው ወላጆች በዚህ ይሳተፋሉ? ልጆች ይመጣሉ? በቂ ልጆች ታገኛላችሁ? ባለፈው 3 አመት ጥሩ ነበር፣ ከኮቪድ በፊት ማለት ነው። ከኮቪድ በፊት 2 ክላስ ነው ያለው፣ 2 አስተማሪ፣ በጣም ብዙ ህዝብ ነበር። ኮቪድ ሲመጣ ያው በኦንላይን ሆነ። ከዛ ደግሞ በአምና ኢን ፐርሰን ሆነ። ከዛ በኋላ ሰው ተቀዛቀዘ። በዚህ አመት በጣም ትልቅ ቻሌንጅ ነው የገጠመን፣ ምክንያቱም ሰው አልተመዘገበም ነበር። የትምህርት ቤቱ ዳይሬክተር እኛ እንደውም ኮሚኒቲያችሁን ቀስቅሱ፣ ይሄ አማርኛ ፕሮግራማችሁ ሊዘጋ ነው ምናምን ብሎን ሰውን እኔ በተቻለ መጠን ባለው ሶሻል ሚዲያ በምን ቀስቅሰን እማታስተምሩ እንኳን ቢሆን አስመዝግቡልና አትሊስት ትምህርት ቤቱ ይቆይ ብለን የማይልኩ ሰዎች ራሱ አስመዝግበው በዚህ አመት ቀጠለ ማለት ነው ትምህርት ቤቱ። ለሚቀጥለው እንግዲህ እንዴት እንደሚሆን እናያለን። ማለት ብዙ ልጅ ካልተመዘገበ ከ23 ልጅ በላይ ካልሆነ ክላሱን ይዘጉታል ፕሮግራሙን ማለት ነው። እሱ ነገር ተነግሮናል። ባለፈው አመት በጣም ማስጠንቀቂያ ተሰጥቶን ነበረ። አሁን እንግዲህ በመጪው ሴፕቴምበር አሁን ምዝገባ ተጀምሯል። ወላጆች እዚህ አካባቢ ፒል ሪጅን ሚሲሶጋ ብራምተን ያሉ ወላጆች ከኪንደርጋርተን ከሲኒየር ኪንደርጋርተን እስከ 8ኛ ክፍል ያሉ ልጆቻቸውን ቢያስመዘግቡ ጥሩ ነው ብዬ አምናለሁ። ምክንያቱም አለበለዚያ ይሄን እድል ለማግኘት እንደገና በጣም ከባድ ነው የሚሆነው። በጣም ብዙ ሳክሪፊኬሽን ተከፍሏል ይሄንን ፕሮግራም ለማስጀመር። ከአመት በላይ ነበር ፕሮሰሱ። በጣም ብዙ ውጣ ውረድ ነበረው፣ ግን ከተጀመረ ወዲያ ቆንጆ ሆነ ነበር። ከዛ በኮቪድ ምክንያት ደግሞ ይሄ ነገር መጣ። አሁን እንግዲህ ደግሞ እያንቀሳቀስ ነው እንገኛለን ማለት ነው። እንዳየሁት ቀላል እድል አይደለም የተሰጠን። በነፃ ልጆቻችንን ባህላችንን ቋንቋቸውን እንዲያውቁ በባህላቸው ውስጥ ሆነው እንዲያድጉ ይሄንን እድል ማግኘት ያው በነፃ በጣም ትልቅ እድል ነው ብዬ ነው ማስበውና ለወላጆች አካባቢ ላሉ ኢትዮጵያውያኖች ልጆቻቸውን በዚህ መንገድ እንዲያግዙ ምን ትመክሪያቸዋለሽ? ይሄ ነገር ደግሞ መዘጋት የለበትም እና የተሰጠውን እድል ከማጣት ለወላጆች ምናልባት ያላወቁም ወላጆች ሊኖሩ ይችላሉና ይሄን ምን መልእክት አለሽ ለወላጆች?
እሺ ለወላጆች ያለኝ መልእክት እስካሁን ድረስ የነበሩ ወላጆች በጣም ጠንካራ በጣም ዴዲኬትድ የሆኑ በጣም ፐርሲስታንት የሆኑ ወላጆች ናቸው። ግን አሁን እነዛ ልጆች እያደጉ 8ኛ ክፍል ሲጨርሱ በቃ አይቻልም መቀጠል አይቻልም በቮለንተር ካልሆነ በስተቀር እና አሁን ሌላ ትንንሽ ልጆች ያላቸው ወላጆች በሳምንት አንድ ቀን 2 ሰዓት ሳክሪፋይስ አድርገው ልጆቻቸውን ቋንቋቸውን ቢያስተምሩ ይሄ ትልቅ እድል ነው የማይገኝ እድል ነውና ቢያስተምሩ ጥሩ ነው። አንደኛ ቋንቋ ብቻ አይደለም የሚማሩት እንዳየሹ ፕሬዘንት እንዳረጉት ስለ ኢትዮጵያ ባህል፣ ጂኦግራፊ፣ ስለ ኢትዮጵያ የዱር እንስሳት፣ ስለ ህንጻዎቿ ፕሬዘንት አድርገዋል ልጆቻችን። በጣም እኔ ፕራውድ ነኝ በልጆቹ። በጣም ጥሩ ነገር ነው እየሰሩ ያሉት። ከቋንቋው በተጨማሪ የኢትዮጵያን ባህል ስነ ምግባሩን ሁሉን ነገር እያስተማርን ነው ያለ ነው ማለት ነው። ልጆቻችንን ደስ ብሏቸው ነው ደግሞ የሚማሩትና ምስክርም ናቸው። ዛሬ ያቀረቡት ልጆች ምስክሮች ናቸውና ወላጆች ሳክሪፋይስ አርጉ 2 ሰዓት በሳምንት ለልጆቻችሁ 2 ሰዓት በሳምንት ለልጆቻችሁ መስዋዕት አርጋችሁ አስገቡ ልጆቻችሁ። ከተባበርን አንዱ ላንዱ ራይድ መስጠት ይቻላል። ቀረብ ያለ ለአንዱ ቤተሰብ ቢሰጥ አንድ ሳምንት አንዱ ደግሞ ለአንዱ ቤተሰብ እንደው ራይድ እንኳን ተቸገር ማምጣት ተቸገርን ከተባለ እዚህ አሁን ያሉ የምታያቸው ወላጆች ይሄን በማዘጋጀት በክረምት በበጋ ሳይሉ ልጆቻቸውን በማምጣት የልጆቻቸውንም ለውጥ እያዩ ስለሆነ ደስ ብሏቸው ነው። አሁን ግን 5 ዓመት ነው ከተጀመረ እንግዲህ ልጆቹ እያደጉ ወደ 8 የጨረሱ አሉ፣ ይሄዱ አሉ፣ ወደ ሃይስኩል የገቡ አሉ እና አሁን ደግሞ እያለቁ ነው። እነዛ ማለት እየተጨረሰ ነው የነሱና ሌሎች ትንንሽ ከስር መተካት አለበት እና ለወላጆች 2 ሰዓት በሳምንት አንድ ቀን መስዋዕትነት ክፈሉ ነው የሀገራቸውን ቋንቋና ባህል እንዲማሩ። ይሄ እስከ 8ኛ ክፍል ድረስ ነው። ከ8ኛ ክፍል በኋላ ይቆማል ማለት ነው። ሃይስኩል በረታን ሃይስኩል መክፈት ይቻላል። ጀምረን ነበር ሃይስኩል አፕላይ አድርገን 18 ልጅ ብቻ ሆነብን አስመዝግበን የዛሬ 3 ዓመት ከ25 ልጅ በላይ ካልሆነ አይፈቀድም ተብለን ነው እንጂ ሃይስኩል መክፈት ይቻላል። እንደውም ሃይስኩሉ ክሬዲት ኮርስ ነው። ሪፖርት ካርዳቸው ላይ አማርኛ እንደ ቋንቋ እንደ ውጭ ቋንቋ ይመዘገባል፣ ክሬዲት ይሰጠዋል ማለት ነው። እንደ ሌላው ትምህርት ሌላ በሬጉላር የሚማሩት ትምህርት ክሬዲት እንደሚሰጠው ሃይስኩል ውስጥ አማርኛን ከተማሩ ክሬዲት ይሰጣቸዋል ማለት ነው። እና እየሞከርን ነው እየታገልን ነው። እንኳን አሁን ሃይስኩሉን ይሄኛውንም ለማቆየት በጣም ትግል ላይ ነንና አላማችን ትልቅ ነው። የኢትዮጵያ ሰው ብቻ ሳይሆን አሁን ካሪቢያን ሌላ አፍሪካዎችም እንዲመጡ የተለያየ ነገሮችን ማድረግ አለብን ማለት ነው። ይሄ የኢትዮጵያ ቋንቋ ብቻ አይደለም፣ የአፍሪካ ቋንቋ ነው አማርኛ ባይዘወይ እና ሁሉም አፍሪካዊ ቢማረው ካሪቢያኖች ደግሞ የኢትዮጵያን ይወዳሉ እነሱ ቢማሩ የነሱ ልጆች ቢያመጡ በጣም ደስ ይለናል። ግን የኛ ጥንካሬ ያስፈልጋል። መቀስቀስ፣ ኢንፎርሜሽን መስጠት፣ ኢንፎርሜሽን ማጋራት ለሰው እሱ ነገር በጣም ኢምፖርታንት ነውና እናንተም እንደ ሚዲያ ብርሃን ቲቪ እዚህ ላይ ብዙ ጊዜ እየሰራበት ነውና እንደ ሚዲያ ይሄን ነገር በደንብ ህዝቡ ጋር እንዲደርስና ሰው ይሄን ነገር ቫልዩ እንዲሰጠው በጣም ይሄ ትልቅ ቫልዩ ነው። ይሄን እድል ማግኘትና በሰው ሀገር ቋንቋሽን አስተምሪ ልጆችሽን አስተምሪ ተብሎ እድል ማግኘት በጣም ትልቅ ነገር ነውና ይሄንን እንደ ሚዲያ ደግሞ እናንተ ብታስተዋውቁ ብትነግሩ ለማህበረሰቡ ጥሩ ነው ብዬ ገምታለሁ። ፋሽን ሾው ሲያሳዩ ልብሳቸውን፣ ዘፈኑን ያንን ባህል ለማሳየት ፈቃደኛ የሆኑ ቤተሰቦች በዚህ ሁሉ ነገር ቢረዷችሁ ለምታስተላልፊው መልእክት አለ በዚህ? አዎ ይሄ ጊዜ በጣም ከባድ ነው ይሄን ለማሰልጠን ማለት ነው። እኔ በጣም ቢዚ ነኝ። እንዳውም ባለፈው ሳምንት ቤቴ አምጥቼ ነው ይሄንንም ልጆቹን በቤዝመንት ላይ ሪሄርስ እንዲያረጉ ያደረኳቸውና 2 ወላጆች 3 ወላጆች አግዘውኝ ማለት ነው ራሴ ቤት ጋብዤ እና በጣም ከባድ ነውና እንደዚህ ወላጆችን ቢሳተፉ ገባሽ ልጆቻቸውን ቤታቸው ውስጥ አሰልጥኑ ብዬ ሙዚቃውን ልክ ያለው ሁሉ ነገር ልክ ያለውና ያው ከጊዜ አንፃር ሁሉም ሰው ሩጫ ነው እዚህ ሀገር በጣም ከባድ ነው እንዲያርጉ ማለት ግን የሆነ እንትን ያስፈልጋል ደግሞ ትንሽ ጊዜም ደግሞ ለእንደዚህ አይነት ነገር መስጠት ያስፈልጋልና እኔ የተቻለኝን አረጋለሁ እስከመጨረሻ አልቆምም እንግዲህ ብዬ ነው ያሰብኩትና ሁሉም ወላጅ ደግሞ ቢተባበር ቢሰራ እዚህ ያሉት ወላጆች አሁን ዛሬ የምታያቸው በሙሉ እስካሁን 5 ዓመቱ ሙሉ በጣም ዴዲኬት ሆኖ ደስ ብሏቸው እየመጡ ይሄን ፕሮግራም ስናዘጋጅ የሚረዱ ምግቡን ይሄንን አብረን ሰርተን ተከፋፍለን ሁሉ ነገር አብረን አድርገን ነው እንትን ያለነውና ሌሎችም አዳዲሶች እንዲመጡ ይሄንን ዜናውን ሲሰሙ እንዲመዘገቡ ጥሪ ነው ማስተላልፈው። በጣም ነው የምናመሰግነው። እኔም ራሴ ከዚህ በፊት ያላየሁትን ነገር ነው ያየሁትኝ እና በጓሮ ቲፕስም ይሄንን ነገር ስለምታዘጋጁ ለህብረተሰቡ ለኮሚኒቲው ስለምትደክሙ በእውነት እጅግ በጣም ነው የምናመሰግናችሁ እና ያው መልካም ጊዜ። እሺ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ስለመጣችሁ በጣም እናመሰግናለን። ተመልካቾቻችን እንግዲህ እንዳያችሁት
በጣም ትልቅ እድል አለን። ህብረተሰቡ ደግሞ በዚህ ጉዳይ ላይ ሁላችሁም ብትተባበሩ ብታግዙ መልካም ነው ብዬ አስባለሁ። ኢትዮጵያ ኮሚኒቲ ይሄ የማይገኝ እድል ነው። በያላችሁበት ወላጆች እንደኔም ከኔም ጭምር በዚህ ጉዳይ ላይ ብንሰራበት ብዬ መልእክቴን አስተላልፋለሁ። ፕሮግራማችን እንደቀጠለ ነው። ተከታተሉ። የኔ ስም ቤዛዊት ሃይማኖት አሰፋ ነው። የኔ ስም እጹብ ሃይማኖት አሰፋ ነው። ኮፊ ሴሬሞኒ ያስተዋወቅን ነው። ፊውቸር ጀነሬሽን የኛ ልጆች እንድናስተምራቸው እና ሌላስ ባህላችን ለማስተዋወቅ ልብሳችን ሀገራችን ለማስተዋወቅ ከቤተሰቦቻችን ጋር እንድናወራ አማርኛ ማወራው ጀነሬሽናሊ ቋንቋችን እንዳይረሳ ላይክ እኛ ካናዳ የኖርን ዲያስፖራ ሁነን ሞስት ላይክሊ የምንጋባው ሰው ሜቢ ሌላ ሀገር ነው የሚመጣው። ስለዚህ ለልጆቻችን አማርኛ እንዳይጠፋቸው እኛ ማወቅ አለብን እና እነሱንም ማስተማር አለብን። እናም ከቤተሰቦቻችን ጋር ኢትዮጵያ የሚኖሩት እንድናወራቸው ይረዳናል እና For the people that don't know Amharic or don't know their culture, they should come to Amharic school with Dr. Mulu and Mr. Adam, and they will teach you about your culture, about Agarlivs, about all the food that we eat and all the animals of Ethiopia, and they'll help you be able to talk to your family and better understand their culture and where you're from. ለልጆቹ እና ለአባትና እናት ይህንን የምትሰሙት ልጆቻችሁን እዚህ አምጧቸው። የዶክተር ሙሉ ክላስ አማርኛ እንዲለምዱ ቤተሰባቸውን በደንብ በአማርኛ እንዲነጋገሩ። ታስተዋውቂልን? ወጋየሁ እባላለሁ። በዚህ በብራምተን ነው የምገኘው። ያው የአማርኛ ትምህርት ቤትን ዛሬ ካልቸር ዴይ በዓልን ለሌሎቹ ዜጎች ለማሳየት በዚህ ላይ ነው የምንገኘው። ልጆችሽ እዚህ ተማሪ ናቸው? ይማራሉ? አዎ፣ አንዱ ልጄ ይማራል። ትልልቅ ልጆቼ ነበሩ። ከዛሬ ከ7-8 ዓመት በፊት ሞክረን ነበረ ይሄንን ነገር እንትን ለማለት እና ሳይሆን ቀረ እና ሁለቱ ልጆቼ ትልልቆች ናቸው። አንዱ 21 አንዱ 23 አካባቢ ናቸው። ለነሱ ጊዜ ይህንን ቻንስ አላገኘንም። አሁን ግን በሌላ በትንሹ ቻንሱን አግኝተን ጀምረን ይኸው ከአንድ 5 ዓመት አልፎናል። እየተማሩ ነው። በመሀል በኮቪዱ ምክንያት ኦንላይን ሲሆን አሁን ደግሞ ኢንፐርሰን እንትን እያለን ነውና ልጆቻችንን ካልቸራቸውን ቋንቋቸውን እየተማሩ ማሳደግ በጣም ጠቃሚ ነውና ሁላችንም በዚህ አካባቢ ብራምተን ሚሲሳጋ ምንገኝ ይሄን አጋጣሚውን እንጠቀምበት እና ጊዜያችንን የተለያየ አክቲቪቲ ምናምን ጊዜያችንን መስዋዕት እያደረግን እንደምናደርገው ይህንንም ደግሞ ካልቸራቸውንና አማርኛቸውን እንዲያውቁ በተቻለ መጠን ራሳችንን ፉሽ እያደረግን ለዚህ እንትን እንድናመጣቸው ነው እንትን መላው። በጣም አሁን ትንሽ እየመነመንን ነው፣ እንደ በፊቱ አይደለንም እና በሞሪ ብዙ ኢትዮጵያኖች አሉ ብራምተንና ሚሲሳጋ ምንኖር እና ይሄ ጥሩ አጋጣሚ ነው። እንዲህ በቀላሉ የሚገኝ አይደለም። ይሄ ነገር ሲጀመር እንዴት እንደተጀመረ በዶር ቱ ዶር አበሻ ይታለ እያልን እያንኳኳን ነው። 21 ሰው ነው መጀመር ያለበት እና ያንን ለመጀመር ለማሟላት በጣም ብዙ ነው። ይሄን ዋናው ሲመሰረት የነበረችው አሁን ኢትዮጵያ ነች። ሴተ በእንገር ላይ አበሻ ስና አበሻና አማርኛ መማር ትፈልጋለህ እያልን ነበር እንትን ያለውና ሲጀመር በጣም ብዙ ነበርን። 2 ክላስ ነበርን እና አሁን ትንሽ እየመነመነ ነው። ባካችሁ ልጆቻችሁን ወደዚህ እንዲመጡ ልጆቻችሁን እንትን እንዲሉና ቻንሱ እንዳናጣው የሚል ነው የምለው። እንዳየሁት በጣም ትልቅ እድል ነው። እኔ ከቶሮንቶ ነው የመጣሁት። ልጆቹም ደግሞ ብዙ ቋንቋቸውን ለምደው ባህላቸውን አውቀው እንዲያድጉ ትልቅ ነገር ሚና ይጫወታል ብዬ ነው የማስበው እና እኔ ለወላጆች በምን መንገድ ቢያግዟችሁ፣ ምን ቢረዷችሁ፣ ጥሪሽስ መልእክትሽስ ለወላጆች የተለየ መልእክት ካለሽ? ለወላጆች መልእክት ያለን አይኖ ይገባኛል። በሳምንት አንድ ቀን ቅዳሜ ቀን ብዙ የተለያየ ነገር ሊኖረን ይችላል። ትምህርት ቤት የልጆች አክቲቪቲ ይኖራል ምናምን ብዙ ነገሮች አሉና ይሄ በተቻለ መጠን ራሳችንን ፑሽ ምና እያደረግን አሁን ለምሳሌ አንዳችን በማንችልበት ጊዜ ከካኔ አካባቢ ያለ ነው እኔ ካልቻልኩኝ
የኔን ልጆች እየሰበሰበች ትወስድና እኔ በምችልበት ጊዜ እሷ ትወስዳለች፣ እሷ በምትችልበት ጊዜ እኔ ወስዳለሁ። እንደዛ እያደረግን እየተረዳዳን ነው እና ይሄንን ቻስ እንደዚህ እየተረዳዳን በተቻለ መጠን ራሳችንን እንትና ልጆቻችንን ቋንቋቸውን ብቻ አይደለም ካልቸራቸውንም ጭምር ኢትዮጵያ ምንድነው ስኖት ኦንሊ ላንጉጁን ብቻ አይደለም የሚማሩት እና ብዙ ነገር ራሱ አብሮ መዋላቸው ራሱ አንድ ትልቅ ነገር ነው። በሌሎቹ ዜጎች ስንመለከት በጣም ነው የምንቀናው። እዚህ አሁን የተለያየ ዜጎች አሉና ትምህርት ቤቱ ሙሉ እነሱ ናቸው። እኛ ግን ትንሽ ነን እንደ ብዛታችን አይደለንና በተቻለ መጠን እርስ በራሳችን እየተረዳዳን አሁን ሜይ መጨረሻ ላይ ወደ ጁን ሜይ መጨረሻ አካባቢ ለሚቀጥለው አመት ሬጅስትሬሽን ይኖራል። ተመዝገቡ እና እንበራከት ነው የምለው። በጣም ነው የማመሰግነው። መልእክትሽን እንግዲህ ወላጆች ጋር ይደርሳል ብዬ አስባለሁኝ። አመሰግናለሁ። እንግዲህ ጓሮ ቲዩብ ተከታታዮቼ እንዳያችሁት ጥሪያቸውን የሚያስተላልፉት ይሄ ለኛ ቀላል ነገር አይደለም። ኢትዮጵያ ኮሚኒቲ ልጆቻችንን አብረን እናስተምር፣ ኑ ቋንቋቸውን፣ ባህላቸውን እናስተምራቸው እያሉ ነውና በእውነት ትልቅ እድል ነው። ሁላችሁም ልጆቻችሁን ያላስመዘገባችሁ መግቢያ ብቻ ነው የሚከፈለው 20 ብር። ትምህርቱ ነፃ ነው እና በሳምንት አንድ ቀን ነው። ልክ እንዳሉት ወላጆች የማትችሉ ወላጆች ከሌሎች ወላጆች ጋራ ተራ በመውሰድ በሳምንት በሁለት ሳምንት እንዲደርሳችሁ እያደረጋችሁ ባህላቸውን ይዘው እንዲያድጉ ተጋገዝ ብዬ የኔም ጓሮ ቲዩብ መልእክቴ ነው ለዛሬ። አመሰግናለሁ። ራኬብ ክንፈ ሚካኤል እባላለሁ። ዛሬ የተገኛችሁበት የአማርኛ ቋንቋ በትምህርት ቤት ደረጃ ተፈቅዶ ማለት ነው በሳምንት አንድ ቀን ስላለው ጉዳይ ነውና ስለዚህ ጉዳይ ምን ታስቢያለሽ? ምንድነው ያንቺስ ሀሳብ? በጣም ጥሩ ነው። ልጆቻችን የሀገራቸውን ቋንቋ እንዲማሩ እያደረጋቸው ነው። ብዙ ተማሪዎች ነበሩ በኮቪድ ምክንያት። አሁን ትንሽ የተማሪው ቁጥር ቀንሷል። በእርግጥ አስተማሪዎቹም አሳ ኮሚኒቲም ብዙ ሰው ጥረት እያደረገ ነው እና ልጆቹም ቋንቋቸውን እየተማሩ ነው። ጥሩ ነው። እስካሁን ያለው የትምህርት አሰጣጥም ለልጆቹ ያለውም አፕሮች ጥሩ ነው። ስለዚህ ወድጀዋለሁ። ያንቺ የስንት ኤሌመንተሪ ያሉ ልጆች ናቸው? የስንት አመት ልጅ ነው ያለሽ አሁን ትምህርት ቤት ውስጥ? የ9 አመት ልጅ ነው ያለኝ። 3ኛ ክፍል ተማሪ ነች። አሁን እዚህ ያው በዛ ሌቭል እየተማሩ ነው ማለት ነው። ለወላጆች ምን ትመክሪያለሽ? አሁን ብዙ ወላጆች ያላወቁም አሉ ያወቁም አሉና ይሄ ነገር ምን ይጠቅማል ትያለሽ? ለኛ ለልጆቻችን ምንድን ያስተምራል? ምንስ ጥቅም አለውና ለወላጆችስ ምን አይነት ምክር አለሽ ልጆቻቸውን ወደዚህ ይዘው እንዲመጡ? ጥሩ ነው። ላይክ ልጆቻችንን ማስተማራችን ያው እነሱም ቋንቋው እንዲረዱ ይረዳቸዋል። በወጡም ሰዓት ወደ ኢትዮጵያን በሄዱ ሰዓት ከቤተሰቦቻቸውም ጋር ሆነ ካለው ከአካባቢያቸው ሰው ጋር መግባባት ይችላሉ። ያልሰሙት ሰዎች እየሞከረ ነው ሁሉም ሰው ይሄንን ፕሮግራም እንዲከታተል እንዲመጣ ልጆቻቸውን እንዲሉ እንዲያስገቡ። በእርግጥ ሰዓቱም ላይ መቻች ይችላል፣ ግን ያለችንን ጊዜ ተጠቅመን ልጆቻችንን አምጥተን ብናስተምር በጣም ደስ ይላል። ምክንያቱም የሌላ ሀገር ዜጎችም አሉ እዚህ ቁጥራቸው ብዙ ነው። የኛን ቁጥር ስታዩ ግን በጣም ያነሰ ነው። ግን እየሞከረ ነው ሁሉም ሰው ተባብሮ ይሄንን የአማርኛ ክፍለ ጊዜውን በደንብ እንዲደግፍ ጥሪያችንን እናቀርባለን። ሰላም ጤና ይስጥልኝ። መጀመሪያ ስምሽን ለተመልካቾቻችን ብታስተዋውቂልን? ሂሩት አግማሴ ዘውዴ ይባላለሁ። ዛሬ በምን ምክንያት ነው እዚህ ፒል ሪጅን የተገኘሽው? የአማርኛ ትምህርት ኢንተርናሽናል ቋንቋ ትምህርት ቤት ነው ይሄ አሁን የምንገኝበት ግቢና እዚህ ግቢ ውስጥ በየሳምንቱ ቅዳሜ አማርኛ ትምህርት ይሰጣል። በሱ ምክንያት ዛሬ የባህል ቀን ነው፣ የካልቸር ዴይ፣ እሱን ለማክበር ነው የመጣ ነው። በጣም ጥሩ። የሚማር ልጅ አለሽ እዚህ ወይንስ በዓሉን ለማክበር ነው የመጣሽው? አንድ ልጅ አለችኝ። ሁለቱ ትልልቆች ናቸው። አማርኛ ስለሚችሉ አቴንድ አላረጉም። እሷ 13 አመቷ ነው። ሲጀመር ጀምሮ ነበረች፣ 5 አመት ተምራለች። ስለዚህ ቋንቋዋን በደንብ ረድቷታል እዚህ ትምህርት ቤቱን ከጀመረች ጀምሮ ብለሽ ትያለሽ ታስቢያለሽ? በጣም ስትጀምር እሺ የሚለውን ቃል እንኳን ማውጣት ይከብዳት ነበረ እና አሁን ከጀመረች ጀምሮ በደንብ ኢትዮጵያ እንኳን ከቤተሰብ ጋር በአማርኛ ለማውራት በፊት እንባዋ ይመጣ ነበር፣ ታቆም ነበር አውሪ ስላት። አሁን ይህን ከጀመረች በየአመቱ በጣም ትልቅ ለውጥ አላት። አሁን በደንብ በኮንፊደንስ ነው የምታወራው አማርኛ ከማንም ጋር። በኢትዮጵያዊነቷም በጣም ትኮራለች።
ስለዚህ የሚሰጣቸው ትምህርት በራሳቸው እንዲኮሩ በባህላቸው በቋንቋቸው እንዲኮሩም የሚያደርግም ጭምር ነውና በጣም ትልቅ ነገር ነውና ምን ትመክሪያለሽ ለወላጆች ምን ትያለሽ ልጆቻቸውን ላልመጡ እዚህ ወይ ላልሰሙ ሰምተውም ለማያመጡ ቤተሰቦች? በጣም ብዙ አበሾች እንዳሉ አውቃለሁኝ ግን ሜቢ በስራ ምክንያት ሊሆን ይችላል ላይመቻቸው ይችላል ግን ወርዝ ያረጋል በሳምንት አንድ ቀን 2 ሰዓት ብቻ ነው የሚማሩት ብዙ ሰዓት አይወስድምና እንደምንም ብለው አመቻችተው ቢመጡና ቢማሩ ትልቅ ነገር ያተርፉበታል ብዬ አምናለሁ ምክንያቱም በራሴ በልጄ ያየሁት ለውጥ ነው በአማርኛ ሲነገር ባህላቸውን ማወቅ ቋንቋቸውን ማወቅ በጣም አስፈላጊ ነገር ነውና ወላጆችን መመክረው በቃ እንደምንም ብላችሁ ጊዜ አጥባችሁም ቢሆን እዚህ ፕሮግራም ላይ እንዲሳተፉ ላለሁ። ጤና ይስጥልኝ ረድኤት ጌታሁን ዘነበ ባላለሁኝ በፒል ሪጅን ልጆቼ የአማርኛ ቋንቋ ትምህርት ይማራሉና ዛሬ ካልቸር ዴይ በሚል ዝግጅት ነበራቸው እሱን ዝግጅት አቴንድ ለማድረግ እንደገናም ደግሞ ቮለንቲር ፓረንት ቮለንቲር ሆኜ ስራ በማገዝ ላይ ተገኝቻለሁኝ። ቮለንተር ዛሬውን በዓል ነው ወይንስ በትምህርት በሚሰጥበት ጊዜ እንደዚህ አይነት ቮለንተርን ወላጆች ያደርጋሉ? በትምህርት ሰዓት የቮለንቲር እድሉን የምንሰጠው ለሃይ ስኩል ተማሪዎች ነው። ሃይ ስኩል ተማሪዎች አሁን የአማርኛ ትምህርት ስለሌላቸው አትሊስት ቋንቋቸውንም ለማዳበር እንዲረዳቸው በቮለንቲር መልኩ መተው ታናናሾቻቸውን ያግዛሉ በዛውም ቋንቋቸውንም ያዳብራሉ ካልቸሩንም ይማራሉ እና የቮለንቲር እድል ለሃይ ስኩል ተማሪዎች ይሰጣል። የቤተሰብ ግን እንዲህ አይነት ዝግጅት ሲኖር ሁላችንም ተባብረን በጋራ አንድ ላይ ነው ዝግጅቶቹንም የምናደርገው። በመጀመሪያ ዝግጅቱን አይተሽ በመውደድሽ በጣም ደስተኛ ነኝ። ያው ኢትዮጵያዊነት ማለት አንድነት አብሮ በጋራ ነገሮችን መስራት ማለት ነውና ሁሉ ጊዜ እንዲህ አይነት ዝግጅት ሲኖር ቤተሰቦችም ተባብሮ ለልጆቻችንም የምናሳልፈው ነገር የምናስተላልፈው ትምህርት ይሄንን ነው አብሮ በጋራ ቋንቋ ማንነት ሳይለየን አንዲት ኢትዮጵያ የሚለውን ነገር ነው ማስረከብ ያለብን ለልጆቻችን ብዬ አምናለሁኝና ይሄን እድል የአማርኛ ትምህርት ቤት ተከፍቶ ልጆቻችን ይሄንን እድል እንዲያገኙ ላረጉ ሰዎች እጅግ በጣም ከፍተኛ ምስጋናዬን አቀርባለሁኝ። እዚህ ትምህርት ቤት በመምጣታቸው ልጆቻችን ቋንቋ ብቻ አይደለም የሚማሩት ባህላቸውንም ያውቁበታል የኢትዮጵያን ታሪክም ያውቁበታል። ኢትዮጵያ በጣም ብዙ የታሪክ ሀብት አለን እና ያንንም የሚማሩበት አጋጣሚ ያገኛሉ። እንደገና ራሳቸውን የሚመስሉ ጓደኞች ያፈራሉ። እኛም ራሳችን ልጆቻችን ለማድረስ በምንመጣበት ሰዓት ከሌላ ቤተሰብ ጋር እንገናኛለን። እኛም ጓደኛ እናፈራለን ልጆቻችንም የራሳቸው የሚመስላቸውን ጓደኛ ያፈራሉ። ቋንቋቸውንም ያዳብራሉ። ቤት ውስጥ እድል ኖሮን ሰዓት ኖሮን እነሱን ማስተማሪያ እድል ላናገኝ እንችላለን። አትሊስት ግን እዚህ መጥተው በሳምንት 2 ሰዓት ተኩል ነው ለሌላ ቤተሰብ የምለው ምንድነው አይ ነው ሁላችንም ስራ ቢዚ ነን በቃ ሌሎች ብዙ ፈተናዎች ይኖሩብናል ግን እችን በሳምንት አንድ ቀን ዴዲኬት አድርገን ልጆቻችንን አምጥተን እዚህ እንዲማሩ ብናረጋቸው ወደፊት ያመሰግኑናል። በጣም ጥሩ መልእክት ነው እኔ መስማማበታለሁ። እጅግ በጣም አመሰግንሻለሁ ጊዜሽን ስለሰጠሽኝ። እንግዲህ ጓሮ ቲዩብ ተከታታዮች እንዳያችሁት እናቶችም ወላጆች እዚህ ልጆቻቸውን ይዘው የመጡ ምን ያህል ጥቅም እንዳገኙ ልጆቻቸው ቤተሰቦቻቸው ጋር ወደ ሀገር ቤት ሲሄዱ አማርኛ ማውራት ማይችሉ ብዙ ልጆች ናቸውና ያሉት ያንን እድል ማግኘት ቀላል አይደለም። በደንብ በነፃ ከቨር ተደርጎ ይሄ እድል ተሰጥቶን ሳንጠቀምበት ስንቀር በቂ ተማሪዎች ከሌሉ ይሄ እድል ልናጣው እንችላለን ሊዘጋ ይችላልና ወላጆች ያልሰማችሁን ብትሆኑ ሰምታችሁ ጊዜ ያጣችሁን ብትሆኑ እዚህ ካሉት ወላጆች ጋር በመነጋገር ጊዜያችሁን ማስተካከል ትችላላችሁ። በፈረቃ ልጆች ማምጣት ትችላላችሁና እንደኔ በጣም ትልቅ እድል ነው። ይሄንን እድል እንጠቀምበት። በፒል ሪጅን ብቻ ሳይሆን በተለያየ ሪጅኖችም ይሄ ነገር አለ ፈንዱ ይኖራል ግን ተጠቃሚ ስለሌለ ነው የተጀመረውንም እንኳን ለመዝጋት ይገደዳሉ። ምክንያቱም ብዙ ሰው ካልመጣ ይዘጋል ማለት ነውና ልጆቻችን ቋንቋና ባህላቸውን አስተምረን እናሳድግ እንላለሁኝ።